ሰላም እንዴት አደራችሁ? እንዴት ዋላችሁ? የሀበሻ ሆትላይን ኮሚዩኒቲ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንደምታውቁት አዲክሽንን ሜንታል ሄልት ፊልድ ውስጥ ነው የምሰራው እና ዛሬ ትንሽ ኦፊስ ቱር ልሰጣችሁ ከኔ ጋር እንድትመጡ ጋብዛችኋለሁ። ሶ ባይ ዘ ዌይ ይሄ አይዲዬ ነው። ሁልጊዜ ይሄንን ኦፊስ ውስጥ ቢልዲንግ ውስጥ ለመግባት ይሄንን ስካን አድርጌ ነው የምገባው። ይሄንን ደግሞ የሰራችልኝ አንድ ኢንዲጂነስ ኤልደር በጣም ወዳት ኮከብ ቬሮኒካ የምትባል እዛ ትምህርት ቤት እየሄድኩኝ ልጆችን አስተምር ነበረ፣ ልጆችን ካውንስሊንግ እሰጥ ነበረ እና እሷን የሰራችልኝና ከኔ ጋር ኦልሞስት 9 ዓመት አድርጓል። በቃ በጣም ትሬዠር የሚያደርገው ላይንያርድ ነው። እንደዚህ ይመስላል ማለት ነው። እንደምታውቁት ልጆች ከመጡ እዚህ ጋር ከዚህ ጋር ቁጭ ብዬ ከነሱ ጋር አርት ቴራፒ ያደርጋለሁ። እዚህ ጋር ደግሞ እንደምታዩት ዩ ጋት ዲስ የሚል ዩጋትስ የሚል እንትን አለ፣ ፖስተር አለ እና ፖዚቲቭ የሆኑ ፖስተሮች እዚህ ጋር አደርጋለሁ። ኑ ተከተሉኝ። እዚች ጋር ደግሞ ትንሽ የወርክሾፕ ኤሪያ አለ። ልጆች በተለይ የሚመጡ ከሆነ ከነሱ ጋር እንደዚህ ፊጅት ወይ የጌም መጫወቻዎች አድርጌ ከነሱ ጋር እጫወታለሁ። ከለሪንግ ሰፕላይስ አለ፣ ምክንያቱ አርት ቴራፒ በጣም የሚጠቅም ፎርም ኦፍ ቴራፒ ነው። እንደምታውቁት ልጆች ቁጭ ብለው መነጋገር አይችሉም፣ ይደብራቸዋል፣ ቃላቸው ያጥርባቸዋል እና ቁጭ ብለው ግን ከለር እያደረጉ እንጌጅ ማድረግ ይችላሉ ማለት ነው። እዚህ ጋር ደግሞ ይሄ ቢዩቲፉል አርት አለ። በቃ ቫይቡ ደስ ይላል። ብርሃን ስለሆነ ዋተርፋል ኔቸር ስለሆነ ይሄኛውን እዚህ ጋር አደርጋለሁ ማለት ነው። እዚህ ጋር ደግሞ ኑ ወደዚህ ቅረቡ። እዚህ ጋር ደግሞ ትንሽ በቃ የኔ ሪዞርስ ምናምን ማድረግበት ሸልፍ አለ። እዚህ ጋር ደግሞ አሻንጉሊቶች ምናምን ለልጆች የሚሆን ነገር አለ ማለት ነው። ይሄ ነው ዴስኬ። ቁጭ ብዬ ደግሞ ላሳያችሁ። this is my workstation። የሚጠቅሙ ስቲል ኢንፎርሜሽኖች ሪዞርሶች ምናምን አሉ። እዚህ ጋር ኮምፒውተር ያለ ትንሽ መሲ ነው እና ኦፊሴ ይሄን ይመስላል። በሌላ ቪዲዮ እንገናኝ። ሰላም እንዴት ዋላችሁ? ወደ ሀበሻ ሆትላይን ዌልካም ልላችሁ ወዳለሁ። እኔ ሆስታችሁ ዳናይት ነኝ። ዛሬ ልንወያይበት የፈለግኩት ቶፒክ የእኛ ባህል ቴራፒን ይደግፈዋል ወይ? የእኛ ባህል ሜንታል ሄልት ወይ የአእምሮ ጤናን doesn't understand ይገባናል ወይ? ይሄ ነገር የተለመደ ነገር ነው ወይ በሚለው ቶፒክ ነው እና ይሄ ቶፒክ ኢንትረስት የሚያደርጋችሁ ከሆነ እስከ መጨረሻ ቪዲዮ እንድትቆዩ እጋብዛችኋለሁ። ይህንን ጥያቄ ሳስብ እኔ ሳድግ ማለት ነው በተለይ ከኬንያ ወደ ካናዳ ሙቭ ሳረግ ትንሽ ኬንያ ቤተሰቦቻችን ከኛ ጋር አልነበረም። ከኔና ከእህቴ ጋር ከወንድሜ ጋር ሰፊ ቤተሰብ ነው ተለይተን እዛ የነበር ነው። አዲስ አገር፣ አዲስ ካልቸር፣ አዲስ ሁሉ ነገር ነበረ እና እዚህ ካናዳ ስመጣ በቃ አንዳንድ ነገሮች ኬንያ ያሳለፍኳቸውን ሳስብ አይውሽ በቃ ወይ ፕሮፌሽናል ካውንስሊንግ ወይ ደግሞ አንድ ሰው ቁጭ ብሎ ቢያማከረኝ ኖሮ እል ነበረ። ምክንያቱ ከመጣ በኋላ እዛ ያሳለፍኳቸው ነገሮች ሁሉ መጥፎ ሳይሆኑ ግን አለ አይደለ በቃ ብቸኝነትም ይሆን አዲስ ካልቸር ኤክስፒሪየንስ ማድረግ ቢሆንም ራሴን ማወቅ ልጅ ነበርኩኝ ያኔ እና ብዙ ነገሮች ስለነበሩ አይውሽ ቁጭ ብሎ ሰው ቢያወራኝ ቢኖር ብዬ አስባለሁ። አሁን ከትልቅ ከሆንኩኝ በኋላ ማለት ነው። እኔ ሳስበው በእኛ ባህል ስለ ሜንታል ሄልት ወይ አእምሮ ጤና ብዙ አንነጋገርም። ይሄ ደግሞ ወላጆቻችን ወይ እኛ ስለዛ ቶፒክ ስለማንጨነቅ ሳይሆን ሆኖ አይደለም። ወላጆቻችን የኛ ህብረተሰብ እርስ በራሳችን በጣም እንተሳስባለን፣ እርስ በራሳችን በጣም እንወዳዳለን። ሶሪ አማርኛ እየጠፋብኝ ነው። we love each other ግን ያልተለመደ ነገር ስለሆነ ነው ሳስበው። የኛ ወላጆች ሜቢ በአሁን እድሜያቸው 70፣ 60፣ 50 የሆኑ ጦርነት አልፈው ወይ ድህነት አልፈው ወይ ደግሞ በቃ ለነሱ ሁል ጊዜ ሰርቫይቫል ላይ ነው ነበሩት። በእኛ ባህል በእኛ አገር በሀገራችን ብዙ ጦርነት ነበረ፣ ድህነት ነበረ፣ ስደት ነበረ። እነዚህ ነገሮች ሁል ጊዜ በቃ ሰርቫይቭ እንድናደረግ እንጂ ከዛ አልፎ ትራይቭ እንድናደረግ ስለ ኢሞሽናችን ስለ የአእምሮ ጤናችን እንድናስብ አልረዳንም እና ለሜንታል ሄልት ብዙ ቦታ አልሰጠነውም። ከዛ ግን በተለይ በስደት ዓለም ወደ ኬንያ፣ ወደ ሱዳን፣ ወደ ሌላ ሀገሮች ስንመጣ ከዛም ደግሞ
ወደ ውጭ ሀገር ስንመጣ ወደ ኤሮፓ ይሆን አሜሪካ ወደ ካናዳ ስንመጣ እዚህ የምናድግ ልጆች ግን በትምህርት ቤቶቻችን በስራችን በጣም የተለመደ ነገር ነው። ሌላ ጓደኞቻችን ሲሄዱ ካውንስሊንግ ሲሄዱ እናያለን፣ ወይ ስለ ኢሞሽናቸው ኦፕን አድርገው ሲያወሩ እናያለን። እና ለምንድን ነው ይሄ ነገር በእኛ ካልቸር የማይሆነው ብለን ልንጠይቅ እንችላለን ማለት ነው። እኔ ሳስበው በተለይ በእናቶች ካልቸር እናቶቻችን በጣም ጥበበኛ ስለሆኑ እነሱ ቴራፒ እንዴት ነው የሚያደርጉት የነበሩት? በቡና ነው፣ በኮሚኒቲ ነበር የሚደረገው። ቡና እየጠጡ ስለ ትዳራቸው፣ ስለ ልጆቻቸው፣ ስላለው ጉዳይ ይወያዩ ነበረ። ሜቢ ፎርማሊ ቴራፒ ባይሉትም እንደዛ ዲስካስ በማድረጋቸው በቃ የውስጣቸውን ያወጡት ነበረ። ከጓደኞቻቸው ጋር ይወያዩ ነበረ። እና ኢቨን ባለቤቴ ሲያስተምረኝ አክቹሊ ምን አለኝ፣ ላይክ እናቱ እና አብዛኛው እናቶች ድሮ ኢቨን ባሎቻቸውን እቤት የሚያስቀምጣቸው እቤት የሚይዟቸው እንዳይወጡ እንዳይዞሩ ቡና ያፈሉና በቡና ነው በቃ ናስጌ ቁጭ በል ቡና እንጠጣ እንወያይ ብለው እንደዛ በማድረግ ነበር አባቶቻችንን ወይ ባሎቻቸውን እቤት የሚያስቆያቸው ነው ማለት ነው። አሁን በኖርት አሜሪካ ይሄ ኮሚዩናል ካልቸር ትንሽ እየጠፋ ነው። ምን እየሆነ ነው? በጣም ኢንዲቪጁዋል ካልቸር ነው። ሰው በራሱ ነው ጊዜ የሚያሳልፈው፣ በራሱ ነው መፍትሄ የሚፈልገው እንጂ የመገናኘት አብሮ የመወያየት እድላችን በጣም እያጠረ መጣ። ምክንያቱ ሰው በስራ ቢዚ ነው። ወላጆች 2 ስራ ይሰራሉ፣ 3 ስራ ይሰራሉ ልጆቻቸውን ለማሳደግ እና እንደ ድሮ ጊዜ የለም። ኢቨን እንኳን ለልጆቻቸው ጋር ቁጭ ብሎ እንደዛ ሊያደርጉ ለራሳቸውም ብዙ ጊዜ የላቸውም። እኔም እንኳን በትንሽ ፕሮፌሽናል አመቴ አይቼዋለሁ። በቃ ቤት አሚን ስራ ሙሉ ቀን ውዬ ከዛ ልጆችን ደግሞ ቤት ሄጄ እነሱ ማበላላት እነሱ ጋር ትንሽ ብጫወት ወይ ትንሽ ስራ በቃ ቀኑ ያልቃል እና ከጓደኞቼ ጋር ወይ ከቤተሰቦቼ ጋር ቁጭ አድርጌ ጊዜ ማሳልፈው እያጠረ ይመጣል ማለት ነው። ይሄንን ሳስብ ለዛ ነው ሜቢ የአእምሮ ጤና ማናወራው ብዬ ያሰብኩኝ ማለት ነው። ሌላ ነገር ደግሞ ሌላ ጥያቄ ምን አእምሮ ውስጥ ምን መጣ፣ የኛ እምነትስ ወይ የኛ ባህላችን ይቃወማል እንዴ ቴራፒን? ይህን ሳስብ ደግሞ አይመስለኝም። ምክንያቱ ኦፍኮርስ አንዳንዴ ሰምታችሁም ልትሆኑ ወይ አጋጥሟችሁም ሊሆን ይችላል። ለሆነ ሰው ትንሽ የአእምሮ ጭንቀት ይዞኛል ወይ ለምን እንደሆነ በቃ ስሜቴ ጥሩ አይደለም ስትሉ ወይ በቃ ጸልይበት ወይ አንተ ደግሞ አታካብድ እስኪ ወይ ደግሞ ምንድን ነው ትልቅ ነገር አሳልፈሽ እንዴ ምናምን ብለው ዲስሚስ ሊያደርጉት ወይ ሊያሳንሱት ይሞክራሉ። ይሄም አገን ስላልተለመደ ነው። ሞር የተለመደ ቢሄድ ግን ሞር ኖርማል ይሆናል ማለት ነው። አሁን የሆነ ሰው ስኳር አለኝ እና ዶክተር ጋር ሊሄድ ካላችሁ አይ ባክን ራስህን ስኳር እየቀነስክ ወይ አመጋብህን ቀንሰህ ራስህ ተቆጣጠሩ አትሉትም። አምሾ አረ ዶክተር ጋር ሄድ ምን እንደሆነ ተመራመር ብላድ ወርክ አርግ ምናምን ብለን እንመክራቸዋለን። the same way mental healthም ሰዎች እንደዛ ሲጠይቁ ወይ የሆነ ጭንቀት ካላቸው ወይ የሆነ symptoms ራሳቸው ላይ ወይ ሌላ ሰው ላይ ካዩ እኛም ዲስሚስ ማድረግ የለብንም። እንደዛ ሰዎች እኛ ጋር መጥተው ካማከሩን ልጆቻችን ይሁኑ ቤተሰቦቻችን ይሁኑ ባሎቻችን ሚስቶቻችን ከሆኑ መጀመሪያ መስማት አለብን። ቁጭ ብለን ጆሮ ሰተን መስማት አለብን። ከመስማት ነው መፍትሄ የሚመጣው። መፍትሄ ባይኖረንም ሰምተን እሺ አሁን እኔ ስለነገርሽኝ ይሄን ነገር ስለነገርከኝ አመሰግናለሁ። ይሄን ማውራት እኮ በጣም ይከብዳል፣ ግን አንተ አምነኸኝ አንቺ አምነሽኝ ይሄንን ጉዳይ ስላመጣሽ ወደ እኔ አመሰግናለሁ ብለን ያንን ሰው ሼር ያደረጉትን ነገር አክኖሎጅ ማድረግ አለብን። ከዛ በኋላ ደግሞ የግድኝ መፍትሄው እኛ ጋር ነው ማለት አይደለም። ምን እናደርጋለን? ወይ እስኪ እከሌ ጋር ደውለን ለምን አንጠይቅም ወይ ይሄንን ቁጥር ለምን አንጠይቅም ብለን አብረን ሪሶርስ እንፈልጋለን ማለት ነው። እንደዛ ስንል ምን እያልን ነው? ያን ሰው የነገርሽኝ ወይ የነገርከኝ ነገር ኢምፖርታንት ነው፣ ዲስሚስ አላረገውም ነው ምንላቸው ማለት ነው። እኔ አይ ካን ኢማጂን ጊዜ ነበረ በተለይ አይ ቲንክ የመጀመሪያ ልጄን ከወለድኩኝ በኋላ ወደ ስራ ስመለስ በቃ በጣም ኃይለኛ ዲፕሬሽን ያዘኝ። ምክንያቱ ልጄ ዴይ ኬር ስትሄድ በጣም ጠልታው ነበረ፣ እዛ ታለቅስ ነበረ። እኔ እሷን አድርሼ የስራ መጥቼ እኔም ማለቅስ ነበረ። ምክንያቱ በቃ አይደለ የእናትነት የመጀመሪያ እናትነት በተለይ መለያየት እና ያኔ በጣም በቃ ኢሞሽናል ሆን ነበረ እና በጣም አሁን ማመሰግናት ጓደኛዬ ዳኒ ሜቢ በቃ አብዛኛው
አሁን ሴቶች ከወለዱ በኋላ ፖስት ፓርተም ዲፕሬሽን ሊይዛቸው ይችላል። ያንቺ ግን ቆይቶ መጥቶ እንዳይሆንና ለምን ከሰው ጋር አታዋሪም፣ ለምን ካውንስሊንግ አትሄጅም ብላ መከረችኝ ማለት ነው። እንደዛ ስትለኝ ቴንክፉሊ በስራችን ካቨር የሚደረግ ቤኔፊት ነበረኝ። ሄጄ አይ ቲንክ 4-5 ሴሽኖች አረኩኝ ከሜንታል ቴራፒስት እና በቃ በጣም ኢሞሽኔን አንደርስታንድ እንዳረግ ምንድን ነው ትሪገር የሚመጣው፣ መቼ ነው እንደዛ የሚሰማኝ፣ ሲሰማኝ ደግሞ እንዴት አድርጌ ነው ፕሮሰስ ማድረግ እንዳለብኝ ይህንን መፍትሄ ሰጠችኝ። በጣም ጠቃሚ ነገር ነው። ምክንያቱም ኢቭን ሁለተኛ ልጄን ስወልድ በቃ አየሁት የመጀመሪያው ኤክስፒሪየንስ እንዴት አፌክት እንዳረገኝ ማለት ነው። እና ምን ልላችሁ ነው ይሄ ነገር በጣም ያልተለመደም ቢሆን በእኛ ካልቸር ጀኔሬሽኑ እየተቀየረ ነው። እዚህ ሀገር ስንኖር መልካም የነሱንም ባህል መውሰድ እንችላለን። ኦፕን ኮሚኒኬሽን፣ ቁጭ ብሎ መወያያት፣ መፍትሄ መፍጠር፣ ሰው የሆነ ነገር ሲል ዲስሚስ አለማድረግ፣ ዝም በል ይሄ እንደዛ አይደለም ምናምን ብሎ ሳይሆን መስማት፣ መሰማማት እና አብሮ መፍትሄ መፈለግ እና እነዚህን ካደረግን አይ ቲንክ የአእምሮ ጤናችን እየተሻሻለ እኛም ሲስተማችንን አደራረጋችንን እየቀየርን ወይ እየተሻሻልን ወይ ደግሞ ድሮ የምናደርጋቸውን ነገሮች በቡና መገናኘት፣ በሻይ መገናኘት፣ በእድር ቢሆን በኤቭሪ ማንት ብንገናኙ በእቁብ እንደዛ አይነት ጉዳዮች እየፈጠርን ስለምናልፋቸው ነገሮች እንድንወያየ ይረዳናል ብዬ አስባለሁ። እናንተስ እስኪ ይሄንን ፕራክቲስ ታደርጋላችሁ? እንዴት ነው ችግር ሲያጋጥማችሁ እንዴት ነው የምትነጋገሩበት? ወይ ይሄ ቴራፒ ጉዳት አለው ወይ ጥቅም አለው ብላችሁ ታስባላችሁ? ኮመንቱ ላይ ጻፉልኝና ከእናንተ መማር እፈልጋለሁ። አመሰግናለሁ።